በዛሬው ቪዲዮአችን ላይ 1 ሚሊዮን የኢትዮጵያ ብር ከስልካችሁ ላይ መበደር የምትችሉበትን አማራጭ አስመለክታችኋለሁ። በዚህ ቪዲዮ ላይ ትንሽ ብር መበደር ፈልጋችሁ ትንሽ ብር ጎሏችሁ ኢትዮጵያ ውስጥ የተለያዩ የዲጂታል አማራጮች አሉን የሚሉ በርካታ ባንኮች፣ በርካታ የሞባይል መኒ አሉ። ስለዚህ የትኞቹን መጠቀም እንችላለን? እኔ ብድር ወስጄ የተጠቀምኩበትን አስመለክታችኋለሁ። ታዲያ በዛሬው ቪዲዮ ላይ የምንመለከተው ኢትዮጵያ ውስጥ አሉ የሚባሉ ዋና ዋና ብድር ሰጪ ተቋማቶችን ነው። ብድር ለመውሰድ ከቤታችሁ ሳትወጡ በስልካችሁ ብቻ ሆናችሁ ብድሮቹን ማግኘት የምትችሉባቸውን አማራጭ አሳያችኋለሁ። ይህንን ቪዲዮ ሰራው ምንም አይነት ስፖንሰር የተደረገ ቪዲዮ አይደለም። በርካታ ሰዎች እነዚህ የዲጂታል ብድር አማራጮች እንዳሉ ላያውቁ ይችላሉ። ክሬዲት ስኮር ምንድን ነው? እናንተ 1000 ብር ለእኔ ደግሞ 10000 ብር የሚሰጠኝ ሲስተም ምክንያቱ ወደፊት ደግሞ ቤትና መኪና ሁሉ መበደር የምትችሉበት ሲስተም የሚጀምረው ከዚህ ነው። እነሆ ቪዲዮአችንን እንጀምራለን። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና እገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። በዛሬው ፕሮግራማችን ላይ የምንመለከተው ዲጂታል ብድር። ስለዚህ ዲጂታል ብድር የሚባልና ብድር የሚባል ነገር አለ። ብድር የሚባለው በመጀመሪያ ከአንድ ባንክ ጋር ኮላተራል አስይዛችሁ ወይም ባላችሁ ትራንዛክሽን ታይታችሁ የሚሰጣችሁ ነው። እኛ ሀገር ላይ ግን ሞስት ላይክሊ ኮላተራል ኖሯችሁ ከባንኩ ጋር ትራንዛክት ስታደርጉ የሚፈቀድ ብድር ነው። ከቅርብ ዓመታት ወዲህ ደግሞ ይሄ የዲጂታል ብድር የሚባለው ሀሳብ መጥቷል። በተለይ የተለያዩ ሱፐር አፕ የተሰኙ መተግበሪያዎች በሀገራችን ሲተዋወቁ፣ ለዚህም እንግዲህ ፈርቀዳጅ የሆነው ቴሌብር ሱፐር አፕን ማንሳት እንችላለን። በዚህ መተግበሪያ ላይ ሚኒመም ከ55 ሚሊዮን በላይ ተጠቃሚዎች አሉት። ይሄ ሲሆን ታዲያ ከቴሌብር ሱፐር አፕ ጋር አንድ ላይ የሚሰሩ የተለያዩ ባንኮች እንዲሁም ቴሌብር የራሱ የሚያመቻቻቸው ብድሮች አሉ። ይህንንም ተያይዞ የብድር መስፋፋቱን ተመልክቶ ሌሎች ባንኮች እነ ወጋገንን መጥቀስ እንችላለን። የአቢሲኒያ ባንክንም የተለያዩ የብድር አማራጭ በዲጂታል መልክ ለተጠቃሚዎቻቸው እያቀረቡ ይገኛሉ። ይህንን ተከትሎ በቅርብ ጊዜያት ወዲህ የዲጂታል አማራጮችን ገንዘብ ወስደው ደግሞ መመለስ የተቸገሩ በርካታ ሰዎችን በሶሻል ሚዲያ ስመለከት አዝኛለሁ። ምክንያቱም እነዚህ ዲጂታል ብድሮች ሄዳችሁ ባንክ ባትፈራረሙ ነገር ግን የግዴታ መከፈል ያለባቸው ናቸው። ምክንያቱም አሁን እያንዳንዱ ባንክ ላይ የምታደርጓቸው ትራንዛክሽኖች በናሽናል አይዲ በፋይዳችሁ አማካኝነት ሴንትራል ወደ ሆነ ሲስተሞች መጥተዋል። ስለዚህ እዚህ ባንክ ብድር ወስዳችሁ ሌላ ባንክ ብድር መውሰድ የምንችሉባቸው አማራጮች እጅግ ይቀንሳሉ ማለት ነው። ምክንያቱም ሲስተሙ ላይ ይይዛችኋል። ይሄም በመሆኑ ጥሩ ጎንም መጥፎ ጎንም አለ። ስለዚህ ክሬዲት ሂስትሪያችሁን ጥሩ ስታደርጉ የተሻለ ብድር ታገኛላችሁ። ታዲያ ብድሩን ለመውሰድ ከሚያስፈልጓችሁ መስፈርቶች የመጀመሪያው የናሽናል አይዲ እጅግ ኢምፖርታንት ነው። በተጨማሪም የቴሌብር ሱፐር አፕ አፕሊኬሽን ያስፈልጋችኋል። ሱፐር አፓችሁ ላይ ደግሞ የተለያየ ሌቭል አለው። ሌቭል 1፣ ሌቭል 2፣ ሌቭል 3 ሌቭሎች አሉት ቴሌብር ሱፐር አፕ ላይ። ስለዚህ እሱ ላይ እንግዲህ ሌቭሉ የሚወስነው እዛው ላይ ስትከፍቱት፣ እንዲሁም መታወቂያ ፕሮቫይድ አድርጋችሁ የእናንተን ክሬዴንሻል አስገብታችሁ ስትከፍቱት ትራንዛክት ስታደርጉ ይለያያል። በተጨማሪም ደግሞ የምንመለከተው የተለያዩ ባንኮችን ብያችኋለሁ። ወጋገንን፣ አቢሲኒያ እንመለከታለን። እንዲሁም ሌሎች ምን አይነት ብድር አማራጮች አሉ የሚለው ሲቢም እንግዲህ አስመልክቶ ነበር። አዲስ ብድር አማራጭን አቅርብ ያለው ብሏል። ታዲያ በተለይ ተቀጥራችሁ የምትሰሩ ሰዎች ከሆናችሁ ደሞዛችሁ ካልደረሰ ራሱ መውሰድ የምትችሏቸው ብድሮች አሉ። ቅጥር ላይ በመሆናችሁ ብቻ የምታገኟቸው አድቫንቴጆች አሉ እዚህ ሲስተም ላይ። ስለዚህ ከየትኛው እንጀምር? ከዚህ በፊት በሰራሁት ቪዲዮ ላይ በጣም ብዙ ሀሳብ አስተያየት አግኝቻለሁ። እንዲሁም በርካታ ሰዎች ደግሞ ሀሳባቸውን ነግረውኝ ነበረ። የብድሩ ወለዶች በጣም ትልቅ ሆነዋል ብለውኛል። አዎ ቪዲዮም ላይ ዘርዝረን የምንመለከተው አንድ ብድር ስትወስዱ፣ እኔ ለምሳሌ የወሰድኩት ብድር አለ። እሱን ስወስድ ምን ያህል ወለድ እንደሚቆጥርብኝ ሲስተሙ በግልጽ ከመጀመሪያውኑ ዘርዝሮ ያስረዳችኋል። ስለዚህ ወለዱ ከፍ የሚል ከሆነ መመለስ የሚከብዳችሁ ከሆነ እንድትወስዱት አይመከርም። እኔም አልመክራችሁ። ምክንያቱም ክሬዲት ሂስትሪያችሁ ይበላሻል። ብድር ወስዳችሁ መመለስ ካልቻላችሁ ሲስተሙ ከዚህ በኋላ ለእናንተ ማበደር የሚፈልገው መጠን እጅግ ያንስ። ወደፊት ደግሞ ቤት፣ መኪና የምትገዙባቸውን አይነት አማራጮች ያመቻቻል። ይሄን የምላችሁ ከምን ተነስቼ እንደሆነ ላጫውታችሁ። በመጀመሪያ ውጭ ሀገር ላይ ሰዎች ሲሄዱ በመጀመሪያ ስራ እንዳገኙ መኪና እንዲሁም ቤት ሲኖራቸው ትመለከታላችሁ። ያ የሚሆነው እንግዲህ በብድር ነው። ስራ ካላችሁ ከስራችሁ ላይ ተቀናሽ የሚሆን የ30 ዓመት የመኪና የ20 ዓመት የ10 ዓመት የ5 ዓመት የቤት
የሞርጌጅ ብድር ታገኛላችሁ ማለት ነው። ያም የሚሆነው ክሬዲት ሂስትሪ ይኖራችኋል። በተጨማሪም ደግሞ የሶሻል ሴኩሪቲ ነምበር የሚሰኝ ይኖራል እንደ አሜሪካን ምሳሌ ብንወስድ። ስለዚህ በዚህ ሶሻል ሴኩሪቲ ነምበራችሁ እናንተ ክሬዲት ሂስትሪ በደንብ ይታያል። ምን ያህል ብድር ወስዳችሁ ትመልሳላችሁ፣ በምን ያህል ጊዜስ፣ እንዴት ነው የገንዘብ አጠቃቀማችሁ፣ ትራንዛክሽናችሁ ይታያል። በዚህም እናንተ ለዚህ ብድር ኤሊጀብል ናችሁ ብለው ከባንክ ሜሴጅ ይመጣላችኋል። ይሄ ሲስተም ወደ ሀገራችን መጥቷል። ከመጣም ሰንበትበት ብሏል። እኔ ከዚህ በፊት የተለያዩ የብድር አማራጮችን ተጠቅሜያለሁ። በዲጂታል መንገድም ወስጄ መልሻለሁ። ክሬዲት ሂስትሪም አድጓል። ስለዚህ መውሰድ የምችለውን ብድር አሳያችኋለሁ። ታዲያ እኛ ሀገር ላይ ምን አዲስ ነገር አለ ካላችሁኝ የፋይዳ ወይም ናሽናል አይዲ እጅግ ለባንኮች አንድን ሰው እንዲያምኑት የሚያደርግ ሲስተምን ይዞ መጥቷል። ከዚህ በፊት እንግዲህ ከናሽናል አይዲ ቢሮቸው ድረስ በመሄድ የጠየኳቸው ጥያቄዎች ነበሩ። ኢንተርቪውም አድርጌላቸዋለሁ። ይሄ በሚሆንበት ሰዓት ናሽናል አይዲ ሲኖር አንድ ሰው በአንድ ቁጥር እንዲለይ ያስችሏል ማለት ነው። ማለት ከዚህ በፊት ባንኮቹ የሚፈሩት ይህንን ዲጂታል ብድር አውጥተው አንድ ሰው ይመጣል፣ ገንዘብ ይበደራል፣ በአንድ መታወቂያ የተለያዩ ፌክ መታወቂያዎችን እያሰራ የተለያየ ሰዎች ይበደራል ማለት ነው። የሚመልሰው ግን በአንዱ ነው። ከዚህ በፊት እንግዲህ በተረጋገጠ መንገድ የተዘገበ ጉዳይ ነው ይሄ። ስለዚህ የናሽናል አይዲ ሲመጣ ግን በዛች ናሽናል አይዲ ቁጥራቸው የምትበደሯት ብድር በብሔራዊ ባንክ ደረጃ ይታወቃል ማለት ነው። ስለዚህ የመጭበርበር ሁኔታው ይቀንሳል። ከቅርብ ዓመታት በኋላ አሁን ባንኮች የሚያበድሩን እስከ 1 ሚሊዮን ነው እንበል በዚህ በዲጂታል አማራጭ። ወደፊት ደግሞ ቤትም መኪና መግዛት የሚያስችል አይነት ብድር ያበድሩናል። እንዴት? ሲያምኑን ማለት ነው። ምክንያቱም ባንኮች ትርፋቸው የሚወሰነው በማበደር ብቻ ነው። እናንተ ስላስቀመጣችሁ ገንዘቡን ሌላ ሰው ደግሞ ማበደር አለባቸው። የሚያበድሩት እኛ ሀገር ላይ ከተመለከታችሁ ትላልቅ ኮላተራል ላላቸው ለትላልቅ ንግዶች ነው። ነገር ግን በግለሰብ ደረጃ የሚያበድሩን ሲያምኑን ነው። እነሱን የሚያምኗቸው ከዚህ በፊት ባረጉት እንቅስቃሴ እንዲሁም በሌሎች መስፈርቶች ነው። አሁን ላይ እናንተ ጥሩ እንቅስቃሴ ማድረግ ከቻላችሁ ባንኮች ደግሞ በመታወቂያችሁ አማካኝነት ሲያምኗችሁ፣ መስሪያ ቤታችሁን ሲያውቁ፣ እነዚህ ሁሉ ሴንትራል ሲስተም ላይ ሲሆኑ ነው። ስለዚህ እንደ ፋይዳ አይነት ትልቅ የመታወቂያ ቴክኖሎጂዎች ራሳቸውን የቻሉ ጠቀሜታዎች አሏቸው ለብድር ሲስተም። ይሄ ነው። ከዚህ ሀሳብ ተነስተን ወደ ቴሌብር ሱፐር አፕ እንሄዳለን። በመቀጠል የወጋገንን የአቢሲኒያ ባንክን እንዲሁም ደግሞ የኮኦፕሬቲቭ ባንክ ኦፍ ኦሮሚያ የሚቹ ብድር እንመለከት። በጣም ብዙ ሰዎች ብድር የወሰዱበት አንደኛው የብድር አማራጭ ነው። እዚህ ላይ ያላችሁን ሀሳብ አስተያየት እንድታስቀምጡልኝ እጠይቃለሁ። ስለዚህ እኩል እንግዲህ እዚህ ጋር የቴሌብር ሱፐር አፕን ከፍቻለሁ። እንደምትመለከቱት በመጀመሪያ የኔን ሌቭል አሳያችኋለሁ። ሌቭል 3 ላይ ነው ያለው። ስለዚህ የተለያዩ ሌቭሎች አሉ ብያችኋለሁ። ከታች ቴሌብር ሱፐር አፓችሁ እንደከፈታችሁ የዳሽን የንግድ ባንክ እንዲሁም የስንቄ ባንክ አስተዋውቋል። እዚህ ላይ ወደፊት ተጨማሪ ብድሮች እንደሚመጣ ተስፋ እናደርጋለን። ተጨማሪ እዚህ ጋር ደግሞ እንደ ኪሴ የሚል ትመለከታላችሁ ከላይ በኩል። ስለዚህ እንደ ኪሴ እኔ በጣም የሚመቸው የብድር አማራጭ ነው። ለምን አይነት ጊዜ መሰላችሁ? የቴሌብር አፓችሁ ላይ ገንዘብ ባይኖር፣ ለምሳሌ ነዳጅ የምትሞሉት በቴሌብር ከሆነ ገንዘብ ባይኖር ራሱ ቶፕ አፕ ያደርግላችኋል። ክፍያ ስትከፍሉ ጎድሎ ግን ከዚህ ላይ ልውሰድና በኋላ ትመልሳለህ ወይ ይላችኋል። እሺ ብላችሁ ከፍላችሁ ትሄዳላችሁ። በኋላ ትራንስፈር ማድረግ ገንዘብ ገቢ ማድረግ ትችላላችሁ። ይሄኛው ጥሩ ምለው የብድር አይነት ነው። ጎድሏችሁ ሰው ፊት ሆናችሁ ወይ ሆነ ከየት ልታመጡ ትችላላችሁ። እዛው አውቶማቲክ ነው። ፍጥነቱ በጣም ይመቸኛል። የዲጂታል ብድሮች እንዳልኳችሁ ብድርን ስታስቡ በመጀመሪያ የትኛውም አይነት ባንክ የትኛውም አይነት ብድር ነው። በቃ መመለስ ያለባችሁ ገንዘብ እንደሆነ ማስተዋል ይኖርባችኋል። ስለዚህ ብድሩን በምን ያህል ጊዜ ትመልሳለሁ? እዚህ ጋር ስትወስዱ ለምሳሌ በመጀመሪያ አንደርስታንድ ማድረግ ያለባችሁ ሁሉም አበዳሪዎች እዚህ ጋር ያሉት ባንኮች የሚያስቀምጧቸው ክፍያዎች አሉ። የመጀመሪያው ፋሲሊቴሽን ፊ ይላል። ብድሩን ለማመቻቸት የሚወስድባችሁ ገንዘብ ነው ባንኩ የማይመለስ። ስለዚህ ብድር አበድሯችሁ ራሱን ብር አይደለም የምትመልሱት፣ በመሀል ፋሲሊቴሽን ፊ አለ። በመቀጠል ደግሞ ኢንትረስት ፊ አለ። ያ ማለት ብድሩ የሚወልደው ነው። ብድሩ የሚወልደው በቀን። ስለዚህ የተለያዩ የብድር አማራጮች አሉ። አሁን ዳሽን ባንክ ውስጥ ገብቻለሁ። ስለዚህ እነዚህን ዘርዝሬ አስረዳችኋለሁ። ይህንን ቪዲዮ ግን እየተመቻችሁ ከሆነ ላይክ እያደረጋችሁት ሀሳብ አስተያየታችሁን እንድታስቀምጡልኝ እጠይቃችኋለሁ። በመቀጠል ደግሞ ከዚህ በፊት በቴሌብር ብድር ተበድራችሁ የምታውቁ ከሆነ፣ በአፖሎ ተበድራችሁ የምታውቁ ከሆነ እንዲሁም በሌሎች የብድር አማራጮች ሚቹን ጨምሮ የተበደራችሁ ከሆነ ልምዳችሁን በዚህ ተበድሬ ነበር፣ ይሄ ጥሩ ጎኑ ነው፣ ይሄ ደግሞ ቢስተካከል የምትሉት ካለ ሀሳብ አስተያየታችሁን ብታስቀምጡልን እጅግ ይጠቅመናል። ምክንያቱም የተበደሩ ሰዎች እኔ ለምሳሌ የወሰድኩትን ብድር አሳያችኋለሁ። እዚህ ላይ መላ መንዝል ይላል 10532 ብር ተበድር ያለው ማለት መክፈል ያለብኝ ይሄ ነው። ነገ ቁጥሩ ይሄ አይደለም ይጨምራል። ስለዚህ ይሄ ብድር ስትወስዱት 10,000 ብር ከነበረ በብድሩን ስትመልሱት ምን ያህል ብር መመለስ እንዳለባችሁ ይነግራችኋል። ሲስተሙ እጅግ ግልጽ ነው። ነገር ግን ወለዱ ትንሽ ከፍ የሚላለ ትንሽ ዝቅ የሚላለ አንድ ላይ እናወዳድራቸዋለን። በመጀመሪያ መላ ዴይሊ የሚላለ፣ ዊክሊ፣ መንዝሊ የ50 ቀንና መዳረሻ የሚባል አለ። ስለዚህ ዳሽን ባንክ
የሚያበድራችሁ ጣሪያ እኔ ላይ የሚያሳየኝ 36,000 የኢትዮጵያ ብር ነው። ቪዲዮን ስንጀምር እስከ 1 ሚሊዮን ብር መበደር ትችላላችሁ ብያችኋለሁ። እሱንም እንመለከታለን። እስከ ቪዲዮ መጨረሻ መመልከት እንዳትረሱ። ስለዚህ የሚያሳየኝ 36,000 ብር ድረስ ነው። ስለዚህ ዳሽን ባንክ ውስጥ እስከ 36,000 ብር መበደር የምችልበት አማራጭ አለ። እኔ የተበደርኩት የወርሃዊው ነው። እስከ 12,000 ብር ለእኔ ያበድረኛል። ጥሩ ነው ብዬ አስባለሁ። ምክንያቱም አንዳንድ ሰዎች ላይ ሳይ 1,000 ብር እንዲሁም ከዛ በታች ነበረ የብድር ሊሚታቸውን የተመለከትኩት። ስለዚህ ክሬዲት ሂስትሪያችሁ እንዴት ቢውልድ ማድረግ ደግሞ እንደምትችሉ ልንገራችሁ። የመጀመሪያው ክሬዲት ሂስትሪ ማለት ከአንድ ባንክ ጋር ከዳሽን ከንግድ ባንክ እዚህ ላይ ካለው ደግሞ ከስንቄ ባንኮች ላይ የምትበደሯቸውን ታሪኮች ይመዘግባል። ብድራችሁን በሰዓት ከፍላችኋል ወይ? ምን ያህል ጊዜ ተበድራችኋል ወይ? ስለዚህ ባንኩ ሊያምናችሁ ይችላል ወይ የሚለው። ስለዚህ ይሄንን ደግሞ እጅግ ወሳኝ ነው። አንድ ቀንም ቢሆን ብታሳልፉ ሲስተሙ ይመዘግባል። አሁን ላይ የተለያዩ ባንኮች የሚጠቀሙት ሲስተም አርቲፊሻል ኢንተለጀንስ ነው። ስለዚህ ሲስተሙ ባይ ዲፎልት ለእናንተ የተሻለ ገንዘብ ይሰጣችሁ እነዚህን ነገር በትክክል ስትፈጽሙ ብቻ ነው። ስለዚህ የተበደራችሁት ብድር ካለ በሰዓቱ መክፈል እንዳትረሱ። እጅግ ትልቅ ነገር ስለሆነ ወደፊት የቤት እንዲሁም የመኪና አማራጮች ሲመጣ በዚህ ስህተት ብቻ አስቡት። ትንሽ ብር ነች እዚህ ጋር ያለችው። በዚህ ስህተት ያንን ያክል የብድር አማራጭ ላይ ክሬዲት ስኮራችሁን ዝቅ ሊያደርግ ይችላል ማለት ነው። ይሄ ደግሞ ቢውልድ የሚደረግ ነው ክሬዲት ስኮር። አሁን እንግዲህ እንደ ሀገር ብድር የዲጂታል መንገድ በቅርብ የተጀመረ ነገር ስለሆነ እያደገም የሚመጥ ነገር እንደሆነ ተስፋ አደርጋለሁ። ስለዚህ የዊክሊ ማንትሊ የ50 ቀን እንዲሁም መዳረሻ የሚባል አማራጮች አሉት። እዚህ ጋር ስትመለከቷቸው የፋሲሊቴሽን ፊ ወይም የሚያመቻቹበት ክፍያ ባንኮቹ ከፍ እያለ ይሄዳል። የመጀመሪያው መላ ዴይሊ ስትሉት ፋሲሊቴሽን ፊው 1% ብቻ ነው። በመቀጠልስ መላ ዊክሊ ስትሉት ፋሲሊቴሽን ፊው 1% ነው። መንትሊ ላይ ሲገባ 3% ያስከፍላቸዋል ፋሲሊቴሽን ፊው። ስለዚህ ይሄ ትንሽ ከፍ እያለ ነው። መላ ለ50 ቀን ስትበደሩ ደግሞ 6%፣ መዳረሻ ሲሆን ደግሞ 10%። ይሄ እንዳለ ሆኖ 0.5% ዴይሊ ፊ ደግሞ ያስከፍላቸዋል፣ ኢንትረስቱ ማለት ነው። ስለዚህ ፔናልቲ ደግሞ አለው። አሁን ለምሳሌ መላ 50 ቀን የሚለው ላይ ከወሰናችሁ በኋላ ፋሲሊቴሽን ፊ 6% ኖሮት በመቀጠል 0.53% ዴይሊ ፊ ትከፍላላችሁ ወለዱ። በመቀጠል ደግሞ 0.11% ዴይሊ ስለምትከፍሉ ፔናልቲ ማለት ነው ካልከፈላችሁ በሰዓታችሁ። ስለዚህ እዚህ ላይ ያስቀመጠልኝ ሊሚት 13,000 ነው ማለት ነው። ስለዚህ አቬለብል ሊሚቴ እኔ 13,000 ነው፣ ግን ሲስተሙ 18,000 ብር ድረስ ያበድራል። ኦኬ መዳረሻ ላይ ደግሞ እስከ 36,000 ይሰጠኝ። በመቀጠል እዚህ ጋር የምትመለከቷቸው ሳንዱቅ የተሰኘው አሁን ኢንትረስት እዚህ ላይ 7% ብር ቢኖራችሁ ቴሌብራችሁ ላይ ዝም ብሎ ቴሌብር ላይም ከምታስቀምጡ በዳሽን ባንክ በኩል ዳሽን ባንክ መሄድ ሳይጠበቅባችሁ በሳንዱቅ ወይም ማይክሮ ሴቪንግ ላይ ሄዳችሁ ኢንትረስት ሬቲንግ የሚለው ላይ ገብታችሁ እዚህ ውስጥ ዲፖዚት አድርጋችሁ ብራችሁ 7% ይወልድላችኋል ማለት ነው። እዚህ ላይም አማራጮች አላችሁ ሎክ አድርጋችሁ የምታስቀምጡበት ካለ። እኔ ይሄ ነገር በጣም አሪፍ ነው ብዬ ነው የማስበው። አሁን ባንክ ሄጄ ሴቪንግ ላይ ወይስ እዚህ ላይ ሄጄ በአካል ተወያይቼ ወረፋ ጠብቄ የማደርገውን እዚህ ላይ ቁጭ ብዬ ሎክ አደርጋ ቁጭ ብዬ ሎክ እያረኩ መጠቀም እችላለሁ። ስለዚህ ይሄ ትልቅ ነገር ነው። በመቀጠል እንደ ኪሴ ቀድሜ የተመለከትናት ብድር የሚያበድረን ሆኖ ግን ስንቸገር የምንጠቀመው ክፍያ ካፌ ልንከፍል ደርሰን ልክ ስንቸገር ወዲያው ቶፕ አፕ አድርጎ ወይም ሞልቶልን ከፍለን በኋላ የምንመልሰው እስከ 2500 ብር አለ ማለት ነው። ይሄ የዳሽን ባንክ ሰርቪሶች ናቸው። ስለዚህ መላ ሊሚታችን አቬለብል ያስቀምጣል። ለእኔ 13,000 ብር ነው። ስለዚህ የእናንተ ስንት ብር እንደሆነ እስቲ አይታችሁ ታስቀምጡልኛላችሁ ከስንት ብር እንዳለ እንድናውቅ። ስለዚህ ብድር ስትበደሩ እነዚህ ነገሮች ናቸው። ሁለተኛ ደግሞ የዳሽን ባንክ ከተመለከትን በኋላ የንግድ ባንክ የብድር አማራጭን እንመልከት። ስለዚህ የንግድ ባንክ ላይ የ10 ቀን የ25 ቀን የ60 ቀን አለ። ስለዚህ እነዚህ ባንኮች የተለያየ ብድር አማራጮችን ይዘው ስለዚህ አሁን ሀገራችን ላይ ያሉት ባንኮች በሙሉ እዚህ ጋር ቢኖሩ አስቡ ወደፊት እንግዲህ። ስለዚህ እዚህ ላይ ቢኖሩ ከአንዱ ባንክ ሌላው ባንክ መርጣችሁ ነው የምትበደሩ። ከእናንተ የሚጠበቀው ክሬዲት ስኮራችሁን ክሬዲት ሂስትሪያችሁን ቢውልድ ማድረግ ብቻ ነው። እሺ ስለዚህ የ60 ቀን አለ። ጥሩ። ስለዚህ የ60 ቀን ብድሬ 6.5% አለ። ፋሲሊቴሽን ፊው ጨመር ብሏል አሁን አይደል 2.5%። ስለዚህ እስቲ የ4 ወር ደግሞ 600,000 ብር ድረስ የሚሰጥ ብድር አለው። ፋሲሊቴሽን ፊው 21% ነው። በጣም ብዙ ሊሆን ይችላል፣ ግን 500,000 ብር ነው 600,000 ብር ነው በ4 ወር የምትመልሱት። ስለዚህ ይሄ ትልቅ ነው። ስለዚህ አድራሽ ይሰኛል የንግድ ባንክ ነው። ስለዚህ አድራሽ ሆኖ ከአንድ ወር ጀምሮ ከወር ደሞዛችሁ የሚቆረጥ 50,000 ብር አለ። ከ400,000 ብር 600,000 ብር የሚሰጣችሁ 450,000 የሚሰጣል። ስለዚህ ይሄ ብድር ማን ነው ማግኘት የሚችለው? ብድሮቹ ለተለያዩ አይነት ሰዎች ነው ያሉት እዚህ ጋር የተዘረዘሩት ማለት ነው። ንግድ ፍቃድ ያለው ሰው አሁን የኮኦፕሬቲቭ ላይ እንመጣለን በኋላ ላይ ንግድ ፍቃድ ካላችሁ የሚያበድሯችሁም አሉ። በመቀጠል አሁን የወጋገንም ላይ ንግድ ፍቃድ ካላችሁ የሚያበድራችሁ ብድር ተመልክቼ ነበር፣ እፎይታ የሚሰኝ ብድራቸው ላይ። ስለዚህ ከመጀመሪያው እንጀምር እዚሁ ላይ ኮመርሻል ባንክ ኦፍ ኢትዮጵያ ላይ። ስለዚህ እንደ ራሴ የተሰኘ ፕሮዳክት አላቸው። የ10 ቀን ብድራቸው ላይ 1.25 ፋሲሊቴሽን ፊ ያለው 0.5
6 ፋሲሊቴሽን ፊ ሲኖረው ፔናልቲውንም ብድሩን ካሳለፋችሁ ደግሞ ቅጣት አለ። ቅጣቱንም ይነግራችኋል። ስለዚህ አንድ ሰው ብድር ሲበደር ቅጣቱንም መመልከት አለበት። ባልከፍል ምን ያህል ይቀጡኛል። ስለዚህ ቅጣት ሲኖርባችሁ ሲስተሙ ያው እንዳልኳችሁ ክሬዲት ስኮራችሁን ዝቅ እንደሚያደርገው ሁሉ ቅጣቱንም መክፈል ይኖርባችኋል። ግን እስከ 60 ቀን ድረስ ያለው ቅጣቶቹ ተመሳሳይ ክፍያ ነው ያላቸው 0.17% ነው። ከወለዱ ላይ ተጨማሪ ቅጣትም ይቆጥራል ማለት ነው። ስለዚህ ብሩ እየበዛ ነው የሚመጣው። አሁን እዚህ ላይ ነው ጥንቃቄ ልታረጉ የሚገባው። የተለያዩ መግለጫዎችም ከተቋማት ሲወጡ ነበር፣ ከአበዳሪ ተቋማት። ያም ማለት የወሰዳችሁትን ብድር በአስቸኳይ መመለስ ካልቻላችሁ በህግ ተጠያቂነት እንደሚኖረው ተናግረዋል። አዎ ከቤታችሁ ሆናችሁ በስልካችሁ ብቻ እነዚህን ብድሮች በምትወስዱ ሰዓት ምንም ተጠያቂነት የሌለው ሊመስላችሁ ይችላል። አሁን ላይ ስልክ ቁጥራችሁ ብቻ በቂ ነው የእናንተን ማንነት ለማረጋገጥ። እንዳልኳችሁ ሴንትራል ሲስተም እየሆነ ነው። በስልክ ቁጥራችሁ በባንክ አካውንታችሁ በቀላሉ አይደንቲፋይ ትደረጋላችሁ ማለት ነው። ስለዚህ ያንን ነው የተናገሩት። አንዳንድ ሰዎች ይደነግጣሉ። ብድሮቹን ከወሰዱ በኋላ የ5,000 ብር ብድር የወሰደ ሰው የሆነ ሰዓት ላይ 80,000 ብር ደርሷል ሲባል ከአመት በኋላ እንዴት እኔ 5,000 ብር ነው የወሰድኩት? ኖ ብድር ኢንትረስት አለው፣ ተጨማሪ ፋሲሊቴሽን ፊ አለው፣ ቅጣቶች አሉት። ስለዚህ እነዚህ ሁሉ ይጨመርበታል። ጊዜው ሲሄድ ደግሞ ሲስተም ነው እየቆጠረ ነው የሚሄደው። ስለዚህ ይሄን ነገር ሲሪየስሊ ውሰዱት። ጥሩ አድቫንቴጅ እንዳለው ሆኖ እነዚህንም ደግሞ ነገሮች ልትመለከቱ ይገባል። እኔ እነዚህ ብድሮች በደንብ ተጠቅሚያቸው አውቃለሁ በተለያየ ጊዜ። ለምሳሌ እንደ ኪሴን ተጠቅሚ አውቃለሁ። የቴሌብር ላይ ገንዘብ ሳይኖረኝ ቀርቶ ነገር ግን ነዳጅ እየሞላው በጣም ተጠቅሚበት አውቃለሁ። የጎደላችሁ ነገር ሲኖር ተጨማሪ ያለውን ደግሞ እንመልከት። የአዳራሽ 25% መንዝሊ ሳላሪ ያለው ይሄ ለደሞዝተኞች ነው። ስለዚህ ደሞዝተኛ ናችሁ ተብሎ ለማረጋገጥ ደግሞ የፔንሽን ወይም ቲን ነምበር ይኖራችኋል። ፔንሽን ኢንካም ታክሶቻችሁን ታሳያላችሁ። እዛ ላይ በዛ መሰረት ሲስተም ላይ ተያይዞ ይገባል ማለት ነው። በመቀጠል አድራሽ 50% መንዝሊ ሳላሪ። ስለዚህ እነዚህ ለደሞዞች ናቸው። አሁን ንግድ ባንክ ላይ አድራሽ የሚለው እስከ 600,000 ብር የሚያበድራችሁ በደሞዝ ላለው ሰው ኢንካም ታክስ ፔንሽን ለሚከፍሉ። ስለዚህ የ4 ወር እንግዲህ ሳላሪያችሁን በ12 ወር መክፈል ትችላላችሁ ማለት ነው እስከ 600,000 ብር ድረስ። ይሄ ትልቅ ነገር ነው። ስለዚህ ንግድ ባንክ ላይ ተመለከትነው ይሄን ነው። በመጨረሻ ስንቅ ይባላል ነው ንግድ ባንክም ላይ ሴቪንጋችሁን የምታስቀምጡበት ማይክሮ ሴቪንግ ማለት ነው። ስለዚህ ስንቅ ላይ ደግሞ ማይክሮ ሴቪንግ እዚህ ላይ የንግድ ባንክ ዘርዝረውት ምንድን ነው ያስቀመጡላችሁ። የመጀመሪያው ነገር ማይ ስንቅ ብላችሁ ስትገቡ ያስቀመጣችሁት ዲፖዚት ያደረጋችሁት ብር ካለ ያሳያችኋል። ኢንትረስት ቤሪንግ ብሎ 7% ነው። ስለዚህ 7% ታስቀምጣላችሁ። ነገር ግን ፐርሰንቱ ይጨምርላችኋል። አሁን ምንም አትፈልጉት 1 ሚሊዮን ብር ቢኖራችሁ ቴሌብር ላይ 1 ሚሊዮን ብሬን እዚህ ጋር ባስቀምጠው የሚወልድልኝ መጠን አለ። ግን ለ12 ወር ብቆልፈው 7% ሳይሆን 8%፣ 12 ወር ይህን ብር አልፈልገውም ካልኳችሁ 8% ይወልድላችኋል ማለት ነው። ሚኒመም ዲፖዚት አማውንቱ ደግሞ 20,000 ብር ነው በ8% ወለድ ከፈለጋችሁ። ስለዚህ አሁን ለ3 ወር ደግሞ 7.25% ነው። ሚኒመም ዲፖዚት አማውንትም 20,000 ብር ነው። የ9 ወሩ ደግሞ 7.75% ነው። ስለዚህ ትልቁ እንግዲህ በ8% ወለድ ማስቀመጥ ትችላላችሁ። እኔ የሚመቸኝ ነገር እነዚህን ሁሉ ፊቸሮች ባንክ መሄድ ሳይጠበቅብን ነው። ምን ያህል ሰዓት ኮስት እንደሚያደርግ ታውቃላችሁ። ወረፋ ልብስ ለብሳችሁ ምን ብላችሁ ሰው የምትሄዱትና ያ እንደ አማራጭ ነው። ኦኬ በጣም ጥሩ። ስለዚህ በመቀጠል የስንቄ ባንክ እንመለከታለን። ስንቄ ባንክ በዋቢ በተሰኘው ብድራቸው አማካኝነት ነው ያለው። ዋቢ ማይክሮ ክሬዲት እና ዋቢ ማይክሮ ሴቪንግ የሚባላል። ቴሌብር ላይ አሁን ይህን ቪዲዮ እስከምሰራበት ሰዓት ድረስ እነዚህ 3 አማራጮች እንመለከታለን ማለት ነው። 3 ባንኮች ዳሽንን ተመልክተናል፣ ንግድ ባንክን ተመልክተናል፣ ስንቄ ባንክን ደግሞ የተመለከትን ነው። ስለዚህ ስንቄ ባንክ ላይ የ5 ቀን ዋቢ የተሰኘ ብድር አለ። 5 ቀን ዋቢ ብድራችንን በ1.5% መውሰድ ይቻላል። 1 ሚሊዮን ብር ብድሩ እዚህ ስንቄ ባንክ ላይ ነው የተዘጋጀው በዲጂታል መንገድ ማለት ነው የምናገኘው። የ10 ቀን አለው ስንቄ ባንክም ላይ ፋሲሊቴሽን ፊ እንዲሁም ዴይሊ ፊ አለው። ከዛ ደግሞ ፔናልቲ ፊ እዚህ ላይ አነስ ያለ ነው ከሌሎቹ በአማራጭ 0.11% ነው ዴይሊ ፊ ያለው ማለት ነው። በመቀጠል የ45 ቀን ዋቢ የተሰኘ አማራጭ አላቸው። በ45 ቀን ውስጥ 30,000 ብር የሚያበድሯችሁ ፋሲሊቴሽን ፊው ደግሞ 6.5% ነው። ስለዚህ ዋቢ ለ5 ወር ደግሞ ብንለው 1 ሚሊዮን የኢትዮጵያ ብር ዋቢ የተሰኘው የስንቄ ባንክ። ስለዚህ እዚህ ውስጥ ካሉት ትልቁን ገንዘብ የሚያበድረው የስንቄ ባንክ ነው። 19.5% ፋሲሊቴሽን ፊ አለው ለ1 ሚሊዮን ነው። የፔናልቲ ደግሞ ከዲው ዴት ካለፈባችሁ 0.11% አለው ማለት ነው። እስቲ አፕላይ ብንለው ዋቢው ላይ ሊሚት አሁን እኔ ምንም አያሳየኝ ቢካዝ ሌላኛው ላይ ብድር ወስደን ስለነበር እዚህ ጋር አያሳየንም ማለት ነው። አሁን 4,000 ብር ብድር ብንወስድ እንግዲህ ምን ያህል እንደምንከፍል እንመልከት። የመጀመሪያው ዲው ዴቱ ያስቀምጥልናል መቼ መክፈል እንዳለብን። ሪፔይመንት አማውንቱ ደግሞ 4,280 ብር ነው። ስለዚህ 280 ብር
ተጨማሪ እንከፍላለን። ነገር ግን 280 ብሯ መጨረሻ ቀን ላይ ከከፈልናች እየቀነሰች ትመጣለች ማለት ነው። ፋሲሊቴሽን ፊው ደግሞ 80 ብር ነው። ይህን ብድር ያመቻቸበት የማይመለስ 80 ብር አለ። ሶ ዴይሊ ፊ አፍተር 1 0.5% 20 ብር አለው ማለት ነው። ስለዚህ በዚህ መሰረት መበደር ትችላላችሁ። ነገር ግን ሲስተሙ ላይ እንዳልኳችሁ ከአንዱ ብድር ወስዳችሁ ወደ ሌላው መክፈል የምትችሉበት አማራጭ የለም ማለት ነው። ታዲያ ከብድር አማራጮች ጋር ተያይዞ እነዚህ እንግዲህ የቴሌብር ሱፐር አፕ ላይ ያሉ ብድሮች ናቸው። ታዲያ ባንኮች ራሳቸው የሚያበድሩበት ሌሎች አማራጭ አለ ወይ ከተባለ በጣም ብዙ አሉ። እንግዲህ ዛሬ የምጠቅስላችሁ ዋና ዋና የተመለከትኳቸውን ነው። የወጋገን ባንክን የብድር አማራጭም ተመልክቼ ነበር። ወጋገን ባንክ እንግዲህ ሎንች ሲያደርግ የጁላይ 24 አካባቢ ወደ ጁላይ ወር 2024 ላይ ሎንች አድርጎ ነበር እፎይታ የተሰኘ ብድራቸውን። ከዚህ ወጋገን ባንክ በአካልም ሄጄ ቼክ አድርጌ ነበር። እዚህኛው ባንክ ብድር አማራጭ ላይ የንግድ ፍቃድ ሊያስፈልግ እንደሚችል ተነግሮኛል። ስለዚህ ንግድ ፍቃድ ላላቸው ሰዎች የሚሆን የብድር አይነት ነው። ስለዚህ ያለውን ደግሞ ብድር እንመልከት። እፎይታ ዲጂታል ሎን ሰርቪስ ይላል። ከ5,000 ብር እስከ 50,000 ብር ያበድራቸዋል። ከረንትሊ 2 አይነት ሎኖች አሉ አክቲቭ አፑ ላይ። የትኛውም የባንክ የዲጂታል ብድር አማራጭ ዛሬ አካውንት ከፍታችሁ ዛሬ ያበድራችሁ። ይህንን ልትገነዘቡ ይገባል። እነሱ የሚፈልጉት ትራንዛክት እንድታደርጉ ነው። ትራንዛክሽን አማውንቱንም ሊነግሩኝ አልቻሉ። ምን ያህል ትራንዛክሽን ማድረግ አለባቸው የሚል ይህን ቪዲዮ ከመስራቴ በፊት ቼክ አድርጌ ነበር ባንኮች ላይ። ስለዚህ ቢያንስ 8 ከዛ በላይ ትራንዛክሽን ማድረግ ይኖርባቸዋል። አማውንቱ ማተርን ባያደርግ ግን ትራንዛክት ማድረግ ይኖርባቸዋል ለትራንዛክሽን ለሚቆጠረው። ያ ተጨማሪ ደግሞ የሚያስፈልጓችሁ ነገሮች አሉ። ምንድን ናቸው? አካውንት ላይ ከፍታችሁ 3 ወር ማቆየት ሊኖርባችሁ ይችላል። ዛሬ አካውንት ከፍታችሁ ዛሬ ልበደር ስትሏቸው ሲስተሞቹ እናንተን ማመን ስላለባቸው ማለት ነው። ስለዚህ እፎይታ ብድር ላይ ከ5,000 እስከ 50,000 ብር ያበድራሉ። 2 አይነት ብድር አማራጭ አላቸው። የመጀመሪያው ከ500 ብር እስከ 15,000 ብር የሚያበድር አለ። በመቀጠል ደግሞ ሪፔይመንት ፔሪድ ኖሯቸው 2% አክሰስ ፊ ወይም ፋሲሊቴሽን ፊ ያላቸው እነዚህ አንደኛው የብድር አማራጭ ነው። አነስ ያለ ብድር ደግሞ እስከ 5,000 ብር የሚያበድሩበት ብድር አለ በ3.75% ኢንትረስት ሬት። ታዲያ እፎይታን ቼክ ማድረግ ትችላላችሁ። ሊንኮቹን ማስቀምጥላችኋለሁ። የወጋገን ባንክ ነው። በተጨማሪ በጣም ብዙ ብድሮችን ሲሰጥ የነበረ አንድ ሌላ ተቋም አለ። የኮኦፕሬቲቭ ባንክ ኦፍ ኦሮሚያ ነው። የኦሮሚያ ህብረት ስራ ባንክ ነው። የተለያዩ ብድር አማራጮችን ሲሰጥ ነበር። በጣም አክቲቭ ነው። እዚህኛው ባንክ ላይም ሄደን ራሱ በደንብ ዲቴይል ማየት እንችላለን። እስቲ እንመልከታቸው ምን አይነት ብድሮች አሉ። ዌብሳይታቸው ላይ ገብቻለሁ። አሁን ዌብሳይታቸው ላይ የሚያሳየኝ ነገር ፕራይሲንጉን ነው። ሚቹ ጉያ፣ ሚቹ ኪያ። አሁን እንግዲህ የኮኦፕሬቲቭ ባንክ ኦፍ ኦሮሚያ ባንክ አማራጫቸው ላይ ቀጥታ የዌብሳይታቸው ላይ ገብተን መረጃቸውን ከነሱ እንቀበላለን። 3 አይነት አማራጭ አለ። ሚቹ ዋቢ፣ ሚቹ ጉያ እና ሚቹ ኪያ የተሰኘ አማራጮች። ስለዚህ የብድር ሊሚት እንዲሁም ደግሞ ስፔሻል ለሆኑ ሰዎች ብቻ አሁን ለሴቶች ብቻ ያዘጋጁት ብድርም አለ እንመለከታለን። ይሄ ብድር እኔ በመጀመሪያ ስመለከተው ለምሳሌ ከ2,000 ብር እስከ 15,000 ብር ብድር አለ ሲሉ ትንሽ ብር ነው ብዬ አስቤ ነበር። ግን ለምሳሌ አንድ ጉሊት ለሚሸጥ ሰው ያንን ብድር ወስዶ ነግዶበት በ3 ቀን ቢመልሰው ወይም በ2 ቀን፣ ስለዚህ ለዛ ሰው የሆነ ትርፍ ወስዷል ማለት ነው ያለምንም ካፒታል ጀምሮ። ስለዚህ ይሄንን ደግሞ በጣም በርካታ ቦታዎች ላይ ሀገራችን ላይ ብንመለከት በጣም የሚጠቅም ገንዘብ ነው። ከምንም ስራን ማስጀመር የሚችል ትልቅ ነገር ነው። ዲጂታል እነዚህ ባንኮች በደንብ ማበደር ቢችሉ ሰዎች ጋር መተማመን የምንችልበት ሲስተሞች እንደ ፋይዳ እየሰፉ ከሄዱ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም አንድ ሰው አሁን በዚህ ሰዓት በወር ደመወዙ አንድ ቤት ወይም አንድ መኪና መግዛት ሊከብደው ይችላል። ነገር ግን ስራ እስካላችሁ ድረስ 2ም ስራ ይኖራችሁ በዛ ስራ ተማምናችሁ እነዚህን ብድሮች መውሰድ የምትችሉ ከሆነ እጅግ አሪፍ ነው ብዬ አስባለሁ። በእነዛ ብድሮች ገቢ መፍጠር ከቻላችሁ ደግሞ ትልቅ ነገር ነው። እዚህ አሁን ስንመለከት የሚቹ ዋቢ አለ፣ ጉያና ኪያ አለ። ስለዚህ ሚቹ ዋቢ ምን ይላል? ፕሮዳክቱ ለኢንተርፕራይዝ ነው። ስለዚህ ንግድ ፍቃድ ይፈልጋል ማለት ነው። ይሄኛው 50,000 የኢትዮጵያ ብር እስከ 300,000 ብር ባይደ ይሄንን አፕግሬድ አድርገውት ነው 300,000 ብር ደርሰዋል። ሚቹ ዋቢ ይሰጣል ማለት ነው። ስለዚህ ትልቅ ነገር ነው። ሚቹ ጉያን ስንመለከት ደግሞ ከ2,000 ብር እስከ 15,000 ብር ያለምንም ንግድ ፍቃድ ያበድራል ማለት ነው። አሁን ቅድም ያልናቸውን አይነት ሰዎች አድሬስ የሚያደርግ አይነት ብድር ነው። ስለዚህ ሚቹ ኪያ ጋር ስንሄድ ደግሞ ፕሮቫይድ የሚያደርገው እስከ 30,000 ብድር ነው። በጣም ትንሽ ሰርቪስ ቻርጅ ነው እና ሚቹ ኪያ ሴቶችን ሰፖርት ለማድረግ የተቋቋመ የብድር አማራጭ ነው ብለው ጠቅሰዋል። ይሄ ጥሩ አማራጭ ነው። ስለዚህ ብድሮቹን ለማግኘት እንግዲህ ይሄንን የሚያስፈልጋችሁ የሚቹ የኮኦፕሬቲቭ ባንክ ኦፍ ኦሮሚያ መተግበሪያ ነው። ስለዚህ ይሄን መተግበሪያ ዳውንሎድ አድርጋችሁ ሄጄ ብድር ወስዳለሁ ካላችሁ ብድሩን አታገኙም አሁን። ስለዚህ ብድሩን ለማግኘት ምን ማድረግ አለባችሁ? አፕሊኬሽኑን ዳውንሎድ አድርጋችሁ እንዲሁም የኮኦፕሬቲቭ ባንክ ኦፍ ኦሮሚያ አካውንት ሊኖራችሁ ይገባል። ስለዚህ መጠቀም ይኖርባችኋል። ትራንዛክት ታደርጋላችሁ፣ ከሰዎች ጋር ትገበያዩበታላችሁ። የተወሰነ ጊዜ ከተጠቀማችሁ በኋላ እዛው አፕሊኬሽኑ ላይ ብድር ትጠይቃላችሁ። ለምሳሌ ንግድ ፍቃድ ሳይኖራችሁ ንግድ ፍቃድ የሚፈልገው ላይ ብትጠይቁ ሪጀክት ያደርጉባችኋል። ስለዚህ ብዙ ፎርም የሚሞላለ እነዛን ዲቴሎች ታስገባላችሁ። ንግድ ፍቃዳችሁን ጨምሮ እያስገባችሁ ለመበደር ትጠይቃላችሁ ማለት ነው። ስለዚህ ይሄ በሚሆንበት ሰዓት ብድራችሁ አፕሩቭ የሚደረግ ከሆነ ሲስተሙ ላይ ነው የሚጨርስላችሁ። በዚህ አማራጭ እንግዲህ እስከ 300,000 ብር ድረስ መበደር ያስችላል። ወደታች ደግሞ ወረድ ስል እዚሁ
ፕራይሲንጉ ላይ ያስቀምጣል። አሁን ሚቹ ጉያ ብሎ ዴይሊ እና ዊክሊ ያስቀምጧል። ክሬዲት ሊሚት የ2000 እስከ 15000 ብር ቢሆንም ክሬዲት ፔሪዮዱ ለ1 ሳምንት ነው። ፋሲሊቲ ፊ ደግሞ 12% ይጠይቃል። ስለዚህ አነስ ያለ ፐርሰንት የተመለከትኩት እንግዲህ ኢንትረስት ሬቱ 6.5 እስከ 8% ነው በወር የሚቹ ዋቢ በወር የሚከፈለው። ሊሚቱ ደግሞ ከ50,000 ብር እስከ 300,000 ብር ያበድራቸዋል ማለት ነው። የሚመለሰው እንግዲህ ከ30 ቀን እና በ90 ቀን አማራጮች ነው እነዚህን ብድር የምትወስዱት። እዚህ ሚቹ ኪያ ፎርማልም ሚቹ ኪያ ኢንፎርማል የሚባሉ ደግሞ አሉ። ስለዚህ እነዚህን እንግዲህ ዌብሳይታቸው ላይ ያገኘው ኮኦፐሬቲቭ ባንክ ኦፍ ኦሮሚያ .com.ኢቲ ብላችሁ ስትገቡ። ስለዚህ ይሄ አንደኛው እንግዲህ የተመለከትኩት የብድር አማራጭ ነው። ስለዚህ ወጋገን ባንክን ተመልክተናል፣ የዳሽን ባንክ፣ የስንቄ ባንክን ተመልክተናል። የአቢሲኒያ ባንክ ደግሞ ሌላ ተጨማሪ ብድር አላቸው። የአቢሲኒያ ባንክ አፖሎ በተሰኘው አማራጭ በኩል በቅርብ ቀንም ቴክስት ገብቶልኝ ነበር። በአፖሎ በኩል እስከ 100,000 ብር መበደር የምትችሉበት አማራጭ አለ። ስለዚህ ባንክ ኦፍ አቢሲኒያ እና አፖሎ የተለያዩ አፖች ናቸው ዳውንሎድ የምታደርጓቸው። አፖሎ ላይ ገብታችሁ በእናንተ ሲስተሙ ነው የሚወስንላችሁ። ባይ ዘ ወይ እነዚህ ብድሮች አካውንታችሁ ተንቀሳቃሽ መሆን አለበት፣ ልትገበያዩበት ይገባል። በመቀጠል አፖሎን ዳውንሎድ አድርጋችሁ ወደዛ ገንዘብ እያስገባችሁ በቀጥታ ብድር አማራጭ ትጠይቃላችሁ። አፖሎ ላይ በጣም የሚመቸኝ ኢንትረስት ሬቱ በጣም አነስ ያለ ነው። ጥሩ ብድር አማራጭ ከምላቸው አንዱ ነው የአቢሲኒያ ባንክ ፕሮዳክት ሲሆን ማለት ነው። ታዲያ የአፖሎን ቼክ እንድታደርጉት ሪኮመንድ አደርጋችኋለሁ። በመቀጠል ደግሞ እንግዲህ አሁን ኒዮ ባንክ የሚባሉ እየመጡ ነው። እንግዲህ የተለያዩ ባንኮችም ሱፐር አፕ ደረጃ ድረስ እየሰሩ ነው ያሉት። አሁን የዳሽን ባንክን ብንመለከት ሱፐር አፕ ብለው አስተዋውቋል። ምንድን ነው ሱፐር አፕ ካላችሁኝ አፕሊኬሽን ውስጥ ሌሎች ብዙ ሚኒ አፕሊኬሽኖች መኖር ነው። ታዲያ ከዚህ ጋር ተያይዞ ልክ እንደ ላኪ ፔይ፣ አሪፍ ፔይ የተለያዩ ፔመንት አማራጮችም በሀገራችን ላይ እየመጡ ነው። ስለዚህ የተለያዩ ሰዎችን አድሬስ ሊያደርጉ የሚመጡ አማራጮች አሉ ማለት ነው። አሁን ደግሞ ያለምንም ዋስትና እስከ 150,000 ብር ብድር የምታገኙበትን አዲሱን የኢትዮጵያ ንግድ ባንክ አገልግሎት ላስተዋውቃችሁ። ሲቢ በእጄ ይባላል። ከኢትዮጵያ ንግድ ባንክ የተገኘ በደሞዝ ላይ የተመሰረተ ዲጂታል የብድር አገልግሎት ነው። በትክክል ሰምታችኋል። እስከ 150,000 ብር ድረስ ማግኘት ትችላላችሁ ደሞዝተኛ ሰራተኛ ከሆናችሁ። ይሄ አገልግሎት ብድር የማግኘት ልምዳችሁን ሙሉ በሙሉ ሊቀይረው ይችላል። እስቲ አብረን በዝርዝር እንመልከተው። ሲቢ በእጄ በቅርቡ ስራ የጀመረ የዲጂታል ቁጠባና ብድር አገልግሎት ነው። የተዘጋጀውም በተለይ ደሞዝተኛ ሰራተኞች ያለ ባህላዊ ዋስትና ወይም ኮላተራል የምንለው ያለ ንብረት፣ ያለ መሬት፣ ያለ ሰው ዋስ ብድር እንዲያገኙ ለማድረግ ነው። ዋስትናችሁ በራሱ ደሞዛ። አጠቃላይ ስርዓቱ የሚሰራው በኢትዮጵያ ንግድ ባንክ ብር ፕላስ በተሰኘ የሞባይል መተግበሪያ ነው። ይህም ባንኩ በዲጂታል ቻናሎቹ በቢሊየን የሚቆጠር ብር ማንቀሳቀሱን ተከትሎ የዲጂታል ባንክ አገልግሎቱን ለማስፋፋት የሚያደርገውን ጥረት አካል ነው ብለዋል። እስቲ ይህንን እንዴት ማግኘት እንደምትችሉ ደግሞ በዝርዝር እንመልከተው። የመጀመሪያው ምዝገባ ወይም ብቁ ለመሆን የሚያስፈልጋችሁ አሰሪያችሁ ወይም መስሪያ ቤታችሁ ከኢትዮጵያ ንግድ ባንክ ጋር ስምምነት ሊኖረው ይገባል። እስካሁን በመቶዎች የሚቆጠሩ ተቋማት ስምምነቱን ፈጽመዋል። የደሞዝ ክፍያ ነው ሁለተኛው። ደሞዝ በግድ በንግድ ባንክ በኩል መከፈል አለበት ማለት ነው። ይሄ ወሳኝ ነው፣ ምክንያቱም ባንኩ የእናንተን ብድር ብቁነት የሚገመግበው በደሞዝ መረጃ ላይ ተመስርቶ ስለሆነ ማለት ነው። ብድር ማመልከት በብር ፕላስ አፕሊኬሽን አማካኝነት ከ500 ብር ጀምሮ እስከ 150,000 ብር ድረስ እንደ ደሞዝ መጠንና ሌሎች ሁኔታዎችን መመልከት ይቻላል። ሌላኛው ደግሞ ዋስትናን ስለመጠየቅ ነው። ስለዚህ ይሄ ስርዓት እንግዲህ በደሞዝ ላይ ስለሆነ የተመሰረተው ምንም አይነት ንብረት ማስያዝ አይጠበቅባችሁም። አሁን ከላይ ያሉትን ብቻ መዘርዘር ነው። በመቀጠል የብድር ግምገማና ውሳኔ ነው። ባንኩ የስራና ደሞዝ ታሪካችሁን መሰረት አድርጎ የብድሩን ብቁነት በራስ ሰር ወይም ኦቶሜትድ በሆነ መንገድ ይገመግማል ማለት ነው። ብድሩን መቀበል። ብድሩ ሲፈቀድ ደግሞ ገንዘቡ በቀጥታ ወደ ሲቢ ብር ፕላስ አካውንት ይገባል። አከፋፈሉም ከደሞዝ እየተቀነሰ ወይም ካሰሪያችሁ ጋር በተስማማችሁበት ሌላ መንገድ ይሆናል ማለት ነው። ታዲያ ይሄ አገልግሎት ለምን ትልቅ ትርጉም አለው? ምክንያቱም የፋይናንስ ተደራሽነትን ይጨምራል። ብዙ ደሞዝተኞች ዋስትና ወይም ኮላተራል ስለሌላቸው ትልቅ ብድር ማግኘት ይቸገራሉ። ሲቢ በእጄ እንግዲህ ለየት ያለ ነገር ይዞ መጥቷል ማለት ነው። ፍጥነትና ምቾቱም ደግሞ ጥሩ ነው። ሂደቱ ሙሉ በሙሉ ዲጂታል ስለሆነ ከወረቀት ነፃ ነው። ቅርንጫፍ ከመሄድ ጊዜ ከማጥፋት ድናላችሁ። ለባንኩ ስጋትን ይቀንሳል። ያ ማለት በተረጋገጠ የደሞዝ ክፍያ ላይ ተመስርቶ ብድር መስጠት ባንኩ ብድር ያለመመለስ ስጋቱን ደግሞ ዲፎልት ሪስክ እንዲቀንስ ይረዳዋል። ለማስፋፋት ቀላል ነው። አገልግሎቱ ከአሰሪዎች ጋር የተያያዘና በአፕ ላይ የተመሰረተ በመሆኑ ባንኩ አገልግሎቱን በብዙ ተቋማት በፍጥነት ማስፋፋት ይቻላል። እንዴት ተመለከታችሁት? እስቲ ደሞዝተኛ ከሆናችሁ ምን ያህል ጠቃሚ ሊሆን እንደሚችል ይሄ ነገር እስቲ ሀሳብ አስተያየታችሁን አስቀምጡልኝ። ነገር ግን እዚህኛው ላይ እንግዲህ በደንብ ማስተዋል ያለባችሁ ነጥብ ደሞዝ
ደሞዛችሁ በግዴታ በኢትዮጵያ ንግድ ባንክ መከፈል አለበት ይላል። ሁሉም ሰራተኛ በዚህ ስርዓት ውስጥ ላይኖር ይችላል። ሌላኛው ደግሞ የብድር ተመላሽ ክፍያዎች በአብዛኛው ከደሞዝ ላይ ቀጥታ ስለሚቀነሱ ያከፋፍል ስምምነቱ በደንብ መረዳት ያስፈልጋቸዋል ቀጥታ ወደዚህ ከመግባታችሁ በፊት። እንደ ማንኛውም ዲጂታል አገልግሎት ደግሞ የደሞዝና የግል መረጃችሁ ወይም ዴታ ፕራይቬሲያችሁ ምን ያህል የተጠበቀ ነው የሚለው ጥያቄ መነሳቱ አይቀርም። ነገር ግን አብዛኞቻችን ትራንዛክሽን በባንክ ስለሆነ ያኛው የሚያሳስብ ነገር የለም። እንደ ማንኛውም ብድር ደግሞ ከአቅም በላይ መበደር ለከፋ የገንዘብ ችግር ሊዳርግ እንደሚችል መዘንጋት የለባችሁ ማለት ነው። መስፈርቱን የምታሟሉ ከሆነ መስሪያ ቤታችሁ እዚህ ውስጥ ከገባ በአጠቃላይ ሲቢ በጄ ትልቅ ለውጥ አምጪ ነው። እስከ 150 ሺህ ብር ያለ ምንም ዋስትና ሙሉ በሙሉ በዲጂታል በተለይ ለደሞዝተኛ ሰራተኞች ተብሎ የተዘጋጀ ነው። ኖቬምበር 2025 ላይ የወጣ መረጃ ነው። መስፈርቱን የምታሟሉ ከሆነ ገብታችሁ ብትመለከቱት ጠቃሚ ነው እላችኋለሁ። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። ስለዚህ የመጀመሪያው ነገር እንግዲህ እነዚህን ብድሮች ከመውሰዳችሁ በፊት ጥያቄዎች እነዚህ ልትጠይቁ ይገባል። ይህንን ብድር በመወስድበት ጊዜ ለመለስ እችላለሁ ወይ? በመቀጠል ብድሩ ላይ የተቀመጠው ኢንትረስት ሬት ፋሲሊቲ ፊ መመለስ እችላለሁ ወይ? ብድሩን ስመልስ ራሱን ነው የማገኘው ወይስ ይሄን ሰጥቻቸው ነው? ምክንያቱም ወለድ አለው። ወለዱ በጣም ከባድ የሚሆንባችሁ ከሆነ ብድሮቹን መውሰድ የለባችሁ፣ ምንም ጥርጥር የለው። ስለዚህ ክሬዲት ሂስትሪያችሁን ደግሞ ብድር በወሰዳችሁበት ሰዓት መመለስ አለባችሁ። ስለዚህ የዛሬው ቪዲዮ እንግዲህ ብዙ ሰዎች ይጠቅማል ብዬ አስባለሁ። የሰዎችን ፊት ሳናይ እንደው ትንሽ ገንዘብ ቶሎ ወስደን መለስ የምናደርጋት ከፈለግን እነዚህ ሁሉ አማራጮች አሉ። ምናልባት በዚህ ቪዲዮ ላይ ያልጠቀስኳቸው የብድር አማራጮችም ካሉ የወሰዳችሁ ካላችሁ ደግሞ በኮመንት ሀሳብ አስተያየታችሁን አስቀምጡልኝ። ታዲያ እውነተኛ የሆነ ብድር ወስዳችሁ ተጠቅማችሁ ከመለሳችሁ ደግሞ እስቲ ሀሳብ አስተያየታችሁንም ደግሞ ሌሎች ሰዎች እንዲጠቀሙ ኮሚኒቲያችን ላይ ቴሌግራም ቻናላችን ላይ እንድታስቀምጡልኝ እጠይቃለሁ። የዛሬው ቪዲዮ ያዘጋጀውላችሁ ጆኤል ታላርጊ ነበርኩ። እጅግ ጠቃሚ ቪዲዮ ነው ብዬ አስባለሁ። መልካም ቆይታ ይሁንልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ይመቻችሁ።